እኛ ጀማሪ ትሬደሮች ለምንና እንዴት ፕሮፊታብል ትሬደር እንደምንሆን ግራ ይገባል። ከዚህ በፊት በነበረው ቪዲዮ አንድ ነገር አሳይቻችኋለሁ፣ የፋንዳሜንታል አናሊሲስ እውቀት። ያ የፋንዳሜንታል አናሊሲስ እውቀት ቤዚካሊ ብዙ ቢሆንም አሁን ግን ከዚህ ቪዲዮ በመነሳት እናንተ ፋንዳሜንታል አናሊሲስን እንዴት እንደምታደርጉና 5 ቤዚክ የሆኑ ማርኬት ሙቨሮችን በደንብ ከፋፍለን እናያለን። እነዚህ ማርኬት ሙቨሮቹ እነማን ናቸው? እንኳን ወደ ኢትዮ ሊትል ፎሬክስ በሰላም መጣችሁ እያልኩኝ ዛሬ እነዚህ 5 ማርኬትን በደንብ ሊያንቀሳቅሱ የሚችሉ የፋንዳሜንታል አናሊሲስ እውቀታችን የሚጠይቁና እንዲሁም ደግሞ ፋንዳሜንታል ትንተና የሚፈልጉ ኒውሶች አሉ። እነዚህ ኒውሶች እነማን ናቸው ስንል የመጀመሪያው ፋክተር ወይም ደግሞ ፋክተር ነምበር 1 ኢንተረስት ሬት። ኢንተረስት ሬት አንድ የገንዘብ መጠን ከፍም ዝቅ ይላል። ይሄ ሪፖርት ሲወጣ ወይም አሁን ለምሳሌ ኢንተረስት ሬትን በምን መግለጽ እንችላለን? በኢትዮጵያ ውስጥ አሁን ካሉ የባንክ ድርጅቶች አንዱ ኢንተረስት ሬቱን ከፍ አድርጌያለሁ ወይም ደግሞ ከ7.2 ምናምን መሰለኝ አሁን አካባቢውን አላውቀውም ወደ 7.8 ወይ ደግሞ 9 ምናምን አድርጌዋለሁ ቢል ሁሉም ሰው ትርፉን ስለሚፈልግ ምን ያደርጋል? ከሌላ አካውንት ያለውን ገንዘብ እንዳለ ወደ እዛ ባንክ ያደርጋል ማለት ነው። ይሄ ነገር በኢንተርናሽናል የሆነ መድረክ ላይ ለምሳሌ አሁን ይሄ ፌድስ የሚባሉ አሉ። ለምሳሌ ፌዴራል ሪዘርቭ ኢንተረስት ሬቱን ከፍ አድርጌያለሁ፣ የአሜሪካን ዶላር ኢንተረስት ሬት ከፍ ብሏል ሲል ምን ይሆናል? ዩኤስዲ ውስጥ ገንዘብ ማስቀመጥ የሚፈልጉ ሰዎች ይጨምራል። ኢንቨስተሮቹ ወደ ዩኤስዲ ይሄዱና ዩኤስዲ ይገዛሉ ወይም ደግሞ ዲማንድ ይኖራል። በዛ ሰዓት ዩኤስዲ ምን ይሆናል? ኮምፕሊትሊ ከነበረበት የፍላጎት መጠን ከፍ ስላለ ጠንካራ ይሆናል ማለት ነው። ግን ቫይስ ቨርሳል አሁን ለምሳሌ ጎልድ ኢንተረስት ስለሌለው ወይ ደግሞ ኢንተረስት ስለማይኖረው ምን ይሆናል? ከነበረው የጥንካሬ ሁኔታ ዝቅ ይላል ማለት ነው። ስለዚህ ይዳከማል። ይሄ ብዙ ጊዜ ነው። ስለዚህ ይሄ ፋንዳሜንታል የሆነ እውቀት በኋላ ላይ በደንብ ይጠቅማቸዋል ማለት ነው። ፌዴራል ሪዘርቭ ወይም ደግሞ ፌድ ኢንተረስት ሬት ሊያሳውቅ ሲል ወዴት እንደሚሄድ፣ ኢንተረስት ሬት ከፍ ሲል ዩኤስዲ ምን ይሆናል? ጎልድ ምን ይሆናል? አሁን አብዛኛውን ነገር የምነግራችሁ ከዩኤስዲ እና ከጎልድ ዩኤስዲ ቤዝድ የሆኑ እውቀቶችን ነው። ስለዚህ ዩኤስዲ ብዙ ነገሮች ስለሚያንቀሳቅስልን ማለት ነው። እሺ፣ ፋክተር 2 ሲፒአይ ወይም ደግሞ ኮንሱመር ፕራይስ ኢንዴክስ። ይህ ነገር ኢንፍሌሽን ተብሎ ይጠራል በተለምዶ። ኢንፍሌሽን ምንድን ነው ሲባል ኢንፍሌሽን ማለት የዛሬ 2 እና 3 ዓመት ላይ 20 ብር የነበረ አንድ ወተት ዛሬ ስገዙት 50 ብር ሊሆን ይችላል። 50 ብር የምገዙት ያ ወተት ለምንድን ነው የጨመረው ሲባል ኮንሱም የምናደርገው ነገር በጨመረ ቁጥር ምን ይሆናል? ገበያ ላይ በብዛት ይኖራል። መግዛት እንችላለን። የእኛን የሰውን የመግዛት አቅም በጨመረ ቁጥር ዋጋው እየጨመረ ይሄዳል። ፕላስ ደግሞ የዋጋው የሚሰራበት ዋጋ በጨመረ ቁጥር ኮንሱመሩም የሚያገኘው ያንን የሚያገኘው እቃ ጥሬ እቃው ይጨምራል። በዛው ልክ ደግሞ ወደ ሰው ሲደርስ የጨመረ ዋጋ ይኖራል ማለት። ስለዚህ ሲፒአይ ወይም ደግሞ ኢንፍሌሽን ይኖረዋል ማለት። ስለዚህ ይሄ ደግሞ አብዛኛው ጊዜ መንዝሊ ሪፖርት ይኖረዋል። ሲፒአይ ኦልዌይስ መንዝሊ ሪፖርት አለው። አሁን ለምሳሌ በየወሩ በሚደረገው የሲፒአይ ወይም ደግሞ የኢንፍሌሽን ሬት ሪፖርት ኢንፍሌሽን ከፍ አለ ማለት የፌዴራል ሪዘርቭ ኢንተረስት ሬት ሊጨምር ይችላል። ይሄ ፋክተር ማንን ይነካዋል? አሁንም ዩኤስዲ ላይ ይሄድና ያጠነክረዋል ማለት። በዚህ ሰዓት ደግሞ ጎልድ መዳከም ይታይበታል። ሲፒአይ ዝቅ ካለ ፌድ ደግሞ ኢንተረስት ሬት የመቀነስ ክፍተት ካለው ያንን ክፍተት ይጠቀማል። ዩኤስዲ ሊዳከም ይችላል፣ ጎልድም ደግሞ ሊጠነክር ይችላል ማለት ነው። ስለዚህ አብዛኛውን ጊዜ ይህ የሲፒአይ ሪሊዝ ቀናት ላይ ጎልድ በደቂቃ ውስጥ የሚፈነዳ ወይም ደግሞ ትልቅ እንቅስቃሴ የሚያደርግበት ሩም ሊኖረው ይችላል። ትሬደሮች በዚህ ጊዜ የፌድስ ምን ያደርጋሉ ብለው የሚያስቡትን ነገር መጀመሪያውኑ ወደ አናሊሲስ ገብተው ይህን ነገር ለመረዳት ቶሎ ይሞክራሉ። የሚቀጥለው ፋክተር ደግሞ የኢምፕሎይመንት ወይም ደግሞ ነን ፋርመር ፔሮል የሚባለው ኤምኤፍፒ። ስለዚህ ይህ ኤምኤፍፒ ማለት የአሜሪካ ውስጥ የሚደረገው
ኢምፕሎይመንት ወይም ደግሞ የስራ ገበያ እንዴት እየሄደ ነው የሚለውን ሪፖርት ያወጣል። የኢምፕሎይመንት ሬቱ ምን ያህል ነው፣ ምን ያህል ስራ ተፈጥሯል፣ ምን ያህል ሰው ስራው ላይ ኢንቮልቭ ሆኗል የሚለውን በደንብ ያሳያል ማለት ነው። ስለዚህ ይሄ ሎጂክ ደግሞ አብዛኛው ጊዜ ጆቦች የተፈጠረ ሲኖር ስትሮንግ የሆነ ኤንኤፍፒ ሪፖርት እናገኛለን። ስለዚህ ያ ደግሞ የኖርማሊ ኢኮኖሚው ጠንካራ ነው ማለት ነው። ብዙ ሰዎች ከሰሩ ብዙ ኢንካም ይኖራል፣ ብዙ ኮንሱመር ሪሌትድ የሆኑ ግዢዎች ይኖራሉ። ስለዚህ ኮንሱመር በገዛ ቁጥር ደግሞ ኢንፍሌሽን ላይ ጫና ይፈጥራል። ኢንፍሌሽን ላይ ጫና ፈጠረ ማለት ፌድሶች የሚሰጡት ኢንተረስት ሬት ላይ ለመጨመር ፕሬዠር ይኖረዋል። ምክንያቱም ሰዎቹ በደንብ ገቢ እያገኙ ስለሆነ ማለት ነው። ስለዚህ ያ ፋክተር ዩኤስዲ አሁን በዩኤስዲ ስናይ የአሜሪካ ላይ የሚገኝ የአሜሪካ ላይ የሚወጣ ኤንኤፍፒ ሙሉ ለሙሉ የዩኤስዲን ጥንካሬ ያያይዝለታል ማለት ነው። ስለዚህ አብዛኛውን ጊዜ ዩኤስዲ ላይ ኢምፕሎይመንት ሬት ከፍ ብሎ ከወጣ ዩኤስዲ ጠንካራ ነው፣ ይጠነክራል። ዝቅ ብሎ ከወጣ ደግሞ ኢኮኖሚው ወደ ታች እየሄደ ነው ማለት ነው። ስለዚህ ከኢኮኖሚው ተረድተን ወደ ፌድስ ኢንተረስት እንሄዳለን። ፌድስ ኢንተረስትም ደግሞ ቀንሶ ይወጣል። ያ ማለት ደግሞ ዩኤስዲ ይቀዘቀዛል ወይም ደግሞ ድክመት ያሳያል ማለት ነው። በዚህ ጊዜ ሶስቱም ፋክተር አሁንም እርስ በርስ ይያያዛሉ ማለት ነው። ስለዚህ በነዚህ አማካኝነት የሚሰሩትን አናሊሲሶች ለእናንተ እየጠነከረ ይሄዳል ማለት ነው። እንግዲህ እስካሁን ድረስ ካየናቸው ውስጥ ሶስቱም እንግዲህ ተያይዘዋል። ይህ ማለት ፌድስ የሚሰበሰቡበት ነገር ሁለት ይሆናል ማለት ነው። ዱዋል ማንዴት ይባላል። ያ ዱዋል ማንዴት ደግሞ ኢንፍሌሽን መቆጣጠር እና ኢምፕሎይመንትን ማስቀመጥ። ስለዚህ በአንድ ጊዜ ሁለት ነገር ማኔጅ ያደርጋሉ። ኤንኤፍፒ ከፍ ባለ ቁጥር ኢንፍሌሽን ሬት ፕሬዠር ይኖረዋል። ስለዚህ ሬት ዲሲዥን ላይ በደንብ ጫና ይኖረዋል ማለት ነው። በዚህ መልኩ አድ ማድረግ ትችላላችሁ። አራተኛው የጂዲፒ ነው ወይም ደግሞ ኢኮኖሚክ ግሮዝ የሚባለው። አንድ ሀገር ጂዲፒዋ ከፍ አለ ማለት ኖርማሊ የገንዘብ መግዛት አቅሟ ከፍ ይላል። ይሄ ነገር እንዴት ነው ከሌሎቹ ጋር የሚያያዘው ሲባል ጂዲፒ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት ሀገሪቷ ምን ያህል አመረተች፣ ወደ ኢኮኖሚ ምን ያህል እቃዎችን አወጣች የሚለውን ዳይሬክትሊ ሪፖርት ነው የሚያወጣል። ስለዚህ ያ ደግሞ ሪፖርት ሀገሪቷ ምን ያህል ጠንካራ የሆነ ጂዲፒ አላት ከተባለ ኤንኤፍፒ ላይ ወይም ደግሞ ኢንፍሌሽን ላይ ምን ያህል አላት፣ ከዛ ላይ ደግሞ ኢኮኖሚ ጠንካራ ስለሆነ ብቻ ፌድስ ኢንተረስት ሬቱን ከፍ ለማድረግ የበለጠ ኮንፊደንስ ያገኛል ማለት ነው። ስለዚህ አሁን ለምሳሌ አሜሪካን ሀገር ላይ የሚደረገው የጂዲፒ አካሄድ ብዙና ጠንካራ የሆነ ኢኮኖሚክ አውትፑት ካላት ኤንኤፍፒ ወይም ደግሞ ኤንኤፍፒ እና ኢንፍሌሽን ጋር በደንብ ይያያዛል ማለት ነው። ስለዚህ እነዚህ ሁለት ነገሮች ምን ያደርጋሉ? አንድ ላይ ከፍ ይላሉ። ምክንያቱም ኢንፍሌሽን ያው ኮንሱመር ማግኘት ስላለባቸው ኮንሱመሮች ያው ይሄኛው አሁን ቤዚክ የሚባሉትን ኒዶች ከገበያ ላይ ሲወጡ በደንብ ያገኛሉ። ስለዚህ ትራንዛክሽን ይኖራል። ነን ፋርመር ፔሮል ደግሞ የዛ የጂዲፒው ብዙ ግሮዝ ካለው ኤንኤፍፒ ላይ ያው ኢምፕሎይመንት አይደለም፣ ኢምፕሎይመንቱ ግዴታ ስራ በደንብ ያገኛሉ ማለት ነው። ስለዚህ ሁለቱ ተያይዘው ይሄዳሉ። ሁለቱ ተያይዘው ከሄዱ ደግሞ ኢኮኖሚክ የሚባለው የጠንካራ የሆነ ፌሱን ያወጣል ማለት። ስለዚህ ፌድሶች ወይም ደግሞ ኢንተረስት ሬት የሚያወጡት አካላት ያንን ነገር ከፍ ለማድረግም ዝቅ ለማድረግም የራሳቸው የሆነ ኮንፊደንስ ይኖራቸው። ስለዚህ በዛ ሰዓት አሁን ለምሳሌ ጂዲፒ ደካማ ከሆነ ሁለቱ ኤንኤፍፒ እና ኢንተረስት ሬት ዝቅ ይላሉ። በዛ ሰዓት ፌድስም የሚያወጣው ኢንተረስት ሬት ዝቅ ይላል ማለት ነው። ጂዲፒ ከደከመ ኢንፍሌሽን እና ኤንኤፍፒ ይደክማሉ፣ ፕላስ ደግሞ ኢኮኖሚ ይደክማል። ስለዚህ ፌድሶች ዝቅተኛ የሆነ ኢንተረስት ሬት ያወጣሉ ማለት ነው። ይህንን ለማነቃቃት ምን ያደርጋሉ? ስለዚህ አሁን አብዛኛውን ጊዜ ኢኮኖሚን ለማነቃቃት ምን ያደርጋሉ? ኢኮኖሚክ የሆኑ ፋክተሮች ፈጥረው ግሮዙን ለማነሳሳት ይሞክራሉ ማለት ነው።
እነዚህ አራቱ ቤዚክ የሚባሉት ፋክተሮች እነዚህ ናቸው። ግን የመጨረሻው እና አንደኛው ትልቁ ፋክተር ከዚህ በኋላ የምነግራችሁ ነው። ይሄ ፋክተር አብዛኛውን ጊዜ በትንሽ በማናቃቸው ትንንሽ ኒውሶች ዓለምን ያደባልቃሉ። ስለዚህ እነዚህ ምን ይባላሉ? ሴፍ ሄቨን ዲማንድስ ይባላሉ። ሴፍ ሄቨን ዲማንድስ የሚባሉት አብዛኛውን ጊዜ ጂኦፖለቲካል ወይም ደግሞ ጂኦግራፊካል የሆኑ ነገሮች ሲፈጠሩ ማለትም ዋር፣ ክራይሲስ፣ አንሰርቲኒቲ የሆኑ ሲናሪዎች ሊኖሩ ይችላል። ኢንቨስተሮች ገንዘባቸውን ወደ ሴፍ አሴት የሚቀይሩበት ማለት ነው። ስለዚህ አሁን ይሄኛው ደግሞ በተለይ ጎልድ ላይ የሚያንቀሳቅሱት ትልቅ ባህሪያት ናቸው። ይህ ፋክተሮች አንዳንዴ ከአራት ፋክተሮች ጋር ይጋጫል። አሁን ለምሳሌ ኢንተረስት ሬት ከፍ እያለ የዩኤስ ኢንተረስት ሬት ከፍ እያለ ያ ማለት ጥንካሬ ይኖራል። ግን ሌሎች ጂኦፖለቲካል ክራይሲስ ውስጥ ካሉ ጎልድ አሁንም ሊጠነክር ይችላል። ስለዚህ አብዛኛው ሰው ሴፍ ሄቨኑ ስለሚፈልግ ያንን ነገር ወደ ምን ይቀይራል? ዶላሩን ወደ ጎልድ ይቀይራል ማለት። በዛ ሰዓት የጎልድ ጥንካሬ ይኖረዋል፣ ዩኤስዲ ደግሞ ይወርዳል ማለት። እነዚህን ከተባባለ አሁን ኤንኤፍፒ፣ ጂዲፒ፣ ሲፒአይ፣ ኢንተረስት ሬት እና ሴፍ ሄቨን ብለን ካወራን እነዚህ ነገሮች ሎጂካሉን በደንብ አውቀናል። ስለዚህ አሁን እንዴት እናገኛቸዋለን፣ እንዴትስ እናያቸዋለን የሚለውን በቀላሉ እናያለን ማለት ነው። እሺ የት እናገኝ ወይም ደግሞ የት እናያለን የፎሬክስ አናሊሲስ በምንልበት ጊዜ እኔ የምጠቀም አብዛኛው ጊዜ ፎሬክስ ፋክተሪ ነው። ፎሬክስ ፋክተሪ አብዛኛው የፎሬክስ ትሬደርስ እዚህ ላይ በደንብ ያያሉ። እንዴት እናያለን፣ እንዴት ብለንስ ነው ማኔጅ የምናደርገው በሚባልበት ሰዓት ያው እንደሚታየው መንዝሊ አስቀምጣለሁ እነዚህ ኒውሶች መቼ እንደሚወጡ እንዴት እንደሚወጡ እና በምን ሰዓት እንደሚወጡ እንዳይ ራሴ ፊልተር አደርጋለሁ። እንደምታዩት አንደኛ በዴት ፊልተር ታደርጉታላችሁ ከዚህ ቀን እስከዚህ ቀን። ግን አክቹዋሊ ራሱ ሲከፍት ግን የመጀመሪያው የዛን ቀን ያለውን ብቻ ነው የሚያሳየው። ሌላው ነገር ደግሞ የትኛው ከረንሲ ነው የሚፈልገው የሚለውን እዚህ ጋር እንደምታዩት እኔ ዩኤስዲ ስለምፈልግ ዩኤስዲ ሴሌክት አድርጌያለሁ። እናንተ የሚፈልጉትን የከረንሲ አማራጭ እዚህ ጋር በመጠቀም አፕላይ በማድረግ የምታዩት ይሆናል ማለት ነው። ሌላውኛው ደግሞ ፊልተር ለማድረግ የተጠቀምኩት የኤክስፔክትድ ኢምፓክቶቹ ከሃይ፣ ሚዲየም፣ ሎ እና ነን ነው። ስለዚህ እነዚህ ነገሮች ሴሌክት በማድረግ የምትፈልጉትን ማየት ትችላላችሁ። ሌሎቹ ደግሞ እንደምታያቸው ኢቨንት ታይፖቹ ናቸው። ኢቨንት ታይፖቹ እኔ ምንም አልነካቸውም፣ ምክንያቱም እነዚህ ሃውዚንግ እና የሚባሉት ወይም ደግሞ እኔ ፋክተር የላቸውም ብዬ የማስባቸው ኃይለኛ እንቅስቃሴ ኖሯቸው እነሱ ኢምፓክት ሊያመጡብኝ ስለሚችሉ እነሱን ማየት ፈልጋለሁ። ስለዚህ አያቸዋለሁ ማለት ነው። እንደሚታየው እኔ ዩኤስዲ ስለሆነ የምፈልገው የዩኤስዲ ላይ ያሉትን ትልልቅ ሙቭ ያላቸውን እንግዲህ እንደዚህ ፊልተር አድርጎ አውጥቶልኛል። ፊልተር አድርጎ ካወጣልኝ በኋላ እንደሚታየው እኔ የምፈልገው ፓርት እዚህ ጋር አለ ማለት ነው። አሁን ለምሳሌ እኔ በምቀርጽበት ሰዓት ኢትዝ ኤፕሪል 16። ስለዚህ ከኦገስት 16 ሶሪ እኔ የምፈልግበት ያው ኦገስት 16 ነው። ከኦገስት 16 ጀምሮ ያሉት እንግዲህ እንደሚታየው እስከ 22 ድረስ 3 ኒውሶች ናቸው የሚወጡት። አንድ ኤፍኦኤምሲ ሚቲንግ ይኖራል፣ የሱ ሪፖርት ይወጣል። ሌላኛው ደግሞ ማኒፋክቸሪንግ ኢንዴክስ እና አንኢምፕሎይመንት ክሌምስ የሚሉትን እከታተላለሁ ማለት ነው። ስለዚህ እነዚህ ሞርሊ ዩኤስ ዶላር ላይ ኢምፓክት ስለሚኖራቸው እነሱ ላይ አለ። አን ኤግዛምፕል እኔ አሁን ለእናንተ ማሳየት የፈለኩት እዚህ ጋር እንግዲህ የነን ፋርመር ፔሮል ወይም ደግሞ ኤንኤፍፒ እዚህ ጋር ወጥቷል። ኤንኤፍፒ እዚህ ጋር ሲወጣ እንደሚታየው ፕሪቪየስ የነበረው 20 ሺህ ነው። ከዛ በኋላ 85 ሺህ ፎርካስት ተደርጎ ነበር። ነገር ግን የወጣው 23 ሺህ አካባቢ ነው። ስለዚህ እሱን እንዴት አፌክት ያደርጋል የሚለውን ኒድና ትሬዲንግ ቪው ላይ ዩሮ ዩኤስዲ ላይ ኒድና እንዴት አፌክት እንዳደረገ በቀላሉ እኛ የወጣው ኤፕሪል
አካባቢ ስለሆነ እንደምታዩት ኤፕሪል ላይ አንድ ካንድል እዚህ ጋር እንደምታዩት ኤፕሪል 7 የወጣች ካንድል ነች። እቺን በትነናት በምናይበት ጊዜ ወደ 15 ሚኒት ስንሄድ